ሃይ ሰላም ጤና ይስጥልኝ። በድጋሚ ተመልሰን መጥተናል። እስኪ ራሳችንን ጠይቅ። አሁን በስልካችን ላይ ከሚገኙ 100 ኮንታክቶች ውስጥ ቢቸግረን፣ ቢርበን፣ ቢጠማን፣ ቢከፋን፣ ብሬክአፕ ብናደርግ፣ ቤተሰብ ቢቸገርብን፣ የግል ጉዳዮቻችንን የምናማክራቸው ለስንቶቹ? እያንዳንዱን ሰው መሰብሰብ ጠቃሚ ነገር አይደለም። ይህም በደንብ መረዳት መቻል አለብን። በሺህ ሰው ከመከበብ ይልቅ አንድ ጽድት ያለ ልቡ ንጹህ የሆነ ጓደኛ ካገኘን እሱ ከበቂያችን በላይ ነው። ዋናው አያያዛችን ነው። ዋናው እንዴት ነው የምናሳልፈው የሚለው ነው። ብዙዎቻችን ሁሌ ካልተገናኘን፣ ሁሌ ካልተደዋወልን፣ ሁሌ የሆነ ነገር ካላደረግን ጓደኛ ማቾች የሆንን አይመስለንም፣ ወይም ደግሞ ቤስት ፍሬንድ የሆንን አይመስለንም። የጓደኝነት ትርጉም በቀን ውስጥ 10 ጊዜ መገናኘትን አያካትም። ኦፍኮርስ የሚችል ሰው ሊገናኝ ይችላል። እየቻሉ አለመገናኘት እሱ ሌላ ታሪክ ነው። ነገር ግን ማንችል ሰዎች አለን። በስራ ምክንያት፣ በትምህርት ምክንያት ሰፈራችን በምንቀይርባቸው ጊዜያቶች እንደ ቀድሞ ኮንታክት ማድረግ ሊከብደን ይችላል። ዋናው ነገር ስለዚህ ቤስት ፍሬንድ ወይም ደግሞ ኖርማል ጓደኝነት በችግራችን ጊዜ ሊሆን ይችላል፣ በማንኛውም በደስታችን ሊሆን ይችላል። ቀድሞ የሚገኝልን ከኛ እኩል ስለኛ የሚያስብልን የሚቀና አይደለም። ጓደኝነት በፍጹም ቅናት የለበትም። ጓደኝነት መተሳሰብ ነው። ጓደኛ እነራስ የምንወደው ሰው ነው፣ ወዳጃችን ነው። ቢቸግረን፣ ቢከፋን፣ ቢለማ፣ ቢጠፋ ከጎናችን የሚቆም ሰው ነው። ህዝብ በተሰበሰበበት እኛን ቆሞ የሚያም አይደለም። ከህዝብ ጋር ተደምሮ እኛን የሚወግረን አይደለም። ሁሉም ወዳጆቻችን በከዱን ሰዓት፣ በከፋን ሰዓት ላይ፣ ትልቁ የውድቀታችን ሰዓት ላይ ከጎናችን ያለምንም ቃል የሚቆም ነው። ጓደኝነት ማጽናናት ብቻ አይደለም። ጓደኝነት አንዳንድ ነገሮችን ማውራት ብቻ አይደለም። ሲከፋን ከጎናችን ቁጭ የሚል ሰው ያ ሰው በጣም ትልቅ ሰው ነው። መርሳት የለብንም የሰው ውለታ። ዋናው ነገር ወዳጃችንን የምንለየው በክፉ ቀን ነው። በደጉ ሰዓት ላይ፣ ባለን ሰዓት ላይ፣ በስኬታችን ጥሩ ሁኔታ ላይ በሆኑ ሰዓት ላይ፣ ሜንታሊ ፊዚካሊ ጥሩ ደረጃ ያለን ሰዓት፣ ተፈላጊ በሆኑ ሰዓት ሁሉም ወዳጅ። ሶሻል ሚዲያ ላይ ብቻ አይደለም ላይፍም ላይ ቢሆን ማለት ነው። ብዙ ነገሮች ላይመሳሰል ይችላል። ብዙ ነገሮቻችን ከጓደኞቻችን ጋር ላይመሳሰል ይችላል። አስተሳሰባችን፣ አመለካከታችን፣ በጣም ብዙ ነገሮች። ዋናው ግን መሰረታዊ እሴቶቻችን የምንላቸው ነገሮች ከተግባቡ ድረስ እና እስከተከባበርን ከልብ እስከተዋደድን ድረስ እና መልካም እስከተሳሰብን ድረስ ጓደኝነታችን የማይዘልቅበት ምንም ምክንያት የለም። እግዚአብሔር ደግ ነው። በጣም ደግ ነው። የምሬ ነው። ያ ሰው ወደቀ፣ ያ ሰው እንዴት እንደዚህ ያደርጋል፣ ያ ሰው እንዴት እንደዚህ ያደርጋል ያለበት ቦታ ላይ እኛን እዛ ቦታ ላይ አድርጎ ያሳየናል። ችግር የለበትም። እስኪገባን ያ ሰው ለምን እንደዛ እንዳደረገ እስኪገባን ድረስ ቦታው ላይ እንወጣለን። ችግሩ ግን በዛ ሰዓት ያ ሰው ተነስቷል፣ ፈጣሪ አንስቶታል፣ አክብሮታል። ባመነው አምላክ፣ በተማመነው አምላክ ተመልሶ ተነስቶ እኛን ግን መነሰር አይኖርም። በተቻለን አቅም ጥሩ ነገር እናድርግ። ያ ጥሩ ነገራችን ከሁሉም ሰው ይመለሳል ማለት አይደለም፣ ግን ያንን የሰራነውን ጥሩ ነገር ፈጣሪያችን አስቦ በአንድ ሰው በኩል ሁሉንም ይከሰናል። ሁሌም ቢሆን ለራሳችንም ለሌላውም ሰው መልካም እናስብ። አይመለከተንም ስለሌላው ሰው መጥፎነት። ያ ሰው በራሱ ችግር ይቸገርበት፣ በራሱ ችግር በኋላ ላይ ይቀበል የራሱን ካርማ። ግን መልካም አድርጉ። ሰዎች ላይ ድንጋይ የተወረወረብኝ ብላችሁ ድንጋይ አትወርወሩ። ይሄ በዚሁ አስመልክቶ ደግሞ እዚሁ ጋር መናገር የምንፈልገው ነገር አንዳንድ ጊዜ ከውድቀታችን ከወደቅንበት ቦታ ነው ስንነሳ የወደቁ እነዚያ የጣሉንን ሰዎች በቃ ባገኘሁት እንኳን ሆነበት ምናምን እንላለን። ያ ሰው እንትን ሲልና ኦፍኮርስ እረዳችኋለሁ፣ ኢሞሽናል እንሆናለን። ቢኮዝ ያንን ፔን መርሳት ከባድ ነው። ግን እኔ ፐርሰናሊ ማምነው እንደዚህ ችግሮች ህይወታችን ላይ ትንሽ እንዲሆን ይችላል ለሌላ ሰው፣ ለእኛ ትልቅ ችግር የምንለው ካለ ሌላ ቦታ እንሂድ፣ ፈጣሪያችን ጋር እንጣበቅ። የምሬን ነው። ከዛ ስንወጣ ከዛ ህመም ሲሻለን ከህመሞች አይደለም የምንድነው። እዛ አካባቢ ላይ ቁስላችንን በደንብ ለመውጋት ሲሞክሩ የነበሩ ሰዎችንም ይቅር ለማለት ድፍረቱ እናገኛለን። ልባችን ንጹህ ይሆናል። በተቻለን አቅም ህመሞች ሲሰሙን፣ ብሬክአፕ ሲኖር፣ የፋሚሊ ችግር፣ የፍሬንድ ችግር፣ የክላስ ችግር፣ የስራ ችግሮች ምናምን ሲኖሩ ፈጣሪያችን ጋር እንጣበቅ። እሱ የምሬን ነው ያክማል። እንደሱ ፈዋሽ የለም። በአንድም በሌላ መልኩ ነው ፈጣሪ የሚረዳው። የትላንት በጎነታችንን የትላንት መልካም ማሰባችንን ብቻ አይቶ ለነጋችን የተሻለ ቀንን ይሰጠናል እና ሁሌም ቢሆን መልካም እናስብ። ጓደኝነት ላይ ዛሬ ለመነጋገር ነው ከልምዴ ለማካፈል የተገኘሁትና እባካችሁ ማለት ለአንዳንድ ሰዎች ጓደኝነት በጣም ትልቅ ነገር ነው እና የሰው ልብ ስትሰብሩ ያ ሰው ጓደኝነት ላይ ያለውን እምነት ነው የምትጥሉት። የእናንተም ብቻ አይደለም፣ ለቀጣዩም ሰው እንደዛ ታደርጉበታላችሁ። እባካችሁ በቃ ሰው ላይ ድንጋይ የምትወረውሩ ሰዎች ቢያንስ
እንደዚህ ያልነበረችም የሚለውን እንኳን ቃል ለመጠቀም እንደፍር ሰዎች በጣም ጥቂት ሆነናል። በዚህ ሰዓት ላይ አብዛኞቻችን ደፋር ነን። ትላንት ስንት የሆኑልንን፣ ትላንት በምክራቸው ያገዙንን፣ ትላንትና ከኛ ጎን ሆነው በአንድም በሌላ መልኩ አይዞሽ ያሉንን፣ ከኛ ጎን ሆነው በማንም ሰው ሲሰደቡ የነበሩትን የእናንተን ኒቆን ሲቀበል የነበረ ሰው ሁላ ዛሬ ተራው ደርሶ ተሸነፈ። ዛሬ ተራው ደርሶ ወደቀና አብረን ከሌላ ሰው ጋር ድንጋይ መወርወር፣ አብረን ስህተቶችን መቁጠር ያስተሳስባል። በሰውም በፈጣሪ ፊት የምርን ያስተሳስባልና እባካችሁ አድቡ። ለራሳችሁ ብላችሁ ያ ሰው ይነሳል፣ ምን የምር ይነሳል። ፈጣሪ ደግሞ ሲያከብር እንደሰው አይደለም፣ በእጥፍ ነው የሚያከብረው። እና እባካችሁ ሰው ወደቀ ብለን ድንጋይ አንወርውር። ብቻ ለብቻውን እንምከር። ለብቻውን መምከር ካልቻልን ግን በቃ ለራሱ እንተወው እስኪ አልፍ ድረስ። በቃ ቀን ጥሎት ነው የሚለውን ነገር አንርሳ። ቀን የጣለውን ደግሞ ቀን ያነሳዋል። ቀን ልቡን የሰበረውን ይጠግረዋል። ቀን ስራ ያሳጣውን፣ ቀን ተስፋውን የነጠቀውን፣ ቀን ማንነቱን ያበላሽውን ቀን መልሶ ይተካዋል። ሰው አንተዛዘን ለማለት ነው። ባጭሩ ዛሬ ላይ ለመነጋገር የሞከርነው ጓደኝነታችን ላይ ነው። ጓደኝነትን በተቻለን አቅም ወዳጅን አጥብቀን እንያዝ። መች ማን እንደሚጠቅመን አናውቅም። በጥቅም ስንል ፋይናንሻል ብቻ አይደለም፣ ሜንታሊም በጸንት ሊሆን ይችላል። በማንኛውም ነገር ከጎናችን የሚሆኑ ሰዎችን በራሳችን ጥፋት የራሳችንን ሰዎች አነጣ ለማለት ነው። በዚሁ አንዳንድ ቲፖችን እስኪ እንነጋገር ብለን አሰብን። አጠር እናድርግ፣ ረጅም ሰዓት ስለወሰድን። የእውነተኛ ጓደኛ ምልክቶች ምን ምንድን ናቸው ብለን ስናይ የመጀመሪያው ሰክሰስ ቴስት የምንለው ወይም ደግሞ ትልቅ ቦታ ስንደርስ፣ ስኬት ላይ ስንደርስ ከጎናችን የሚቆም ሰው። በሀዘናችን ከጎናችን ቆሞ በደስታችን ከጎናችን ያልቆመ ሰው ወዳጃችን ሊሆን አይችልም። ሌላው ነገር ደግሞ ሁለተኛው ሆነስት የሆነ ሰው፣ ስህተታችን ፊት ለፊት የሚነግረን ሰው። ይሄ ከጀርባችን ማያማ ሰው፣ ቀን ጣላት፣ ቀን እንደዚህ ያደረጋት ብሎ ከጀርባችን ሆኖ ማያማ ሰው። ሶስተኛው ለረጅም ጊዜ ባትገናኙ እንኳን ስሜታችሁ የማይቀየር ታይምና ስፔስ የማይቀየራችሁ አይነት ከሆነ ይሄ ትሩ ፍሬንድሺፕ ነው። ሌላው አብራችሁ ስትሆኑ እናንተን እንድትሆኑ ይፈቅድላችኋል። እዚህ በዛሬው ቪዲዮችን ስለ ጓደኝነት የተወሰኑ ነገሮችን ቲፖች ለመነጋገር ሞክረናል። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑልኝ። መልካም ሳምንት።